ለቅዱስ ኤፍሬም የገለጸች እመቤታችን ለኛም ትግለጽልን። አቡነ ዘበሰማያት ውዳሴያ ለብእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ቀዳሚ ሰንበት በክብር ትቀድማለችና አንድም በዕለተ ሰንበት አይሁድ የሚል አብነት ይገኛል። አይሁድ በብሉይ የሚያከብሯት ሲል ነው። በዚህም ቀን እመቤታችን ትመጣለች። የብርሃን ድባብ ይዘረጋል፣ የብርሃን ምንጣፍ ይነጠፋል። ከዚያ ላይ ሆና ሰላም ለከ ኦ ፍቁሬ ኤፍሬም ትለዋለች። እርሱም ታጥቆ እጅ ነስቶ ይቆማል። ወድሰን ትለዋለች። ክርክር አልቋልና ባርክን ይላታል። በረከተ ወልዴ ወአቡሁ ወመንፈስ ቅዱስ ይደርበላይሌ ትለዋለች። ተባርኮ ምስጋናዋን ይጀምራል። ውዳሴ ዘቀዳሚት ውዳሴ በቀዳሚት ውዳሴ ያለ እግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ቀዳሚት ሰንበት ይላል። ቃለ ጸሐፊ ነው። እርሱ ግን ንጽሕት ወብርሂት ብሎ ይጀምራል። ንጽሕት ወብርሂት ንጽሕት ነሽ ብርሂት ነሽ ወቅድስት በኩሉ በአፋ በውስጥ ንጽሕት ነሽ። እርሷ የምትለወጥ ሆና አይደለም። እርሱ እየቀደመ መብቃቱን መናገር ነው። እንተሐቀፈቶ ለእግዚእ በረሃ ጌታን በመሃል እጅሽ የያዝሽው ሕፃናትን አናት ይወርዳቸዋልና ብለው በመሃል እጃቸው እንዲይዟቸው አንድም በክንድሽ የያዝሽው ወኩሉ ፍጥረት ይትፌስ ምስሌሃ ፍጥረት ሁሉ ከአንቺ ጋራ እንዳንቺ ደስ ይላቸዋል። እንዘ ይጸርሁ ወይብሉ ሰአሊ ለነ ቅድስት አንድም ተበስቲሆም ልትጠጋ እያሉ ተፈስዮ ምልዕተ ጸጋ ምልዕተ ክብር ሆይ ተፈስሒ ደስ ይበልሽ እያሉ ተፈስሒ እስመ ረከብኪ መጎሰ ተፈስዮ እግዚአብሔር ምስሌኪ እግዚአብሔር ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ከአንቺ ጋራ አንድ ባህሪ ቢሆን ባለሟልነትን አግኝተሻልና ተፈስሒ ደስ ይበልሽ። መሰበጽበኪ ኦ ግርምት ድንግል ክብርሽን ገናነትሽን እጹብ እያን እናመሰግናለን። ገናነቷን በአይሁድ በመናፍቃን በአጋንንት ዘንድ ወንፌኑ ለኪ ፍስሐ ምስለ ገብርኤል መልአክ በመልአክ ከመልአኩ ጋር እንደ መልአኩ ምስጋና እናቀርባለን። ምስጋናውን ተፈስሒ አለው። ተፈስሒ እያለ ነውና እስመ ፍሬ ከርስኪ ኮነ መድኃኒት መድኅነ ከማኅፀንሽ ፍሬ የባሕርያችን ድኅነት ተገኝቷልና አንድም የማኅፀንሽ ፍሬ ኢየሱስ ክርስቶስ የባሕርያችን ድኅነት ሆነዋልና አቅረበና በእግዚአብሔር አሁ ከአባቱ ጋር አስታረቀን። ሰአሊ ለነ ቅድስት ከአባቱ ጋር ካስታረቀን ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። ከመከብካብ ዛልወ ጥልቀት እንደ ሰርግ ቤት አደፍ ጉድፍ የሌለብሽ ሆንሽ ሆነሽ ቢያገኝሽ መንፈስ ቅዱስ አድሮ ላዕሌኪ መንፈስ ቅዱስ አድሮብሻልና ወኃይለ ልዑል ጸለለኪ ኃይለ ልዑል ወልድም ስጋሽን ለብሰዋልና አንድም መንፈስ ቅዱስ ከሶስት ግብራት ከልክሎሻልና ኃይለ ልዑል ወልድም ከሶስት ግብራት ከልክሎሻልና ወውእቱ ንጹሕ እምነ ሰለስቱ ግብራት ዘውእቶሙ ዘር ወርኩባቤ ወሰስለተ ድንግልና ለሱራን በጓለማያው ወእሙራን ቦሙ እንዲል ወማርያም አማን ወለኪ ቃለ ወልደ አብ ዘይነብር ለዓለም ለዘላለም ጸንቶ የሚኖረው አካላዊ ቃልን ወለድሽልን። ነጻ አዳነን እምኃጢአት ሆኖ ከኃጢአት አዳነን። አንድም ከኃጢአታችን ፍዳ አዳነን። ሰአሊ ለነ ቅድስት ሆኖ ከኃጢአታችን ፍዳ ካዳነን ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አንቲ ውእቱ ዘመዘም ሥር ዳዊት ከዳዊት ስር የተገኘሽ ባህሪ አንቺ ነሽ። ስር ወደ ላይም ወደ ታችም ያድጋል። ወደ ላይ ቢሉ እሱዬ ወደ ታች ቢሉ ኢያቄም መገናኛው ዳዊት ወለድኪ ለነ በሥጋ መድኃኒነ ኢየሱስ ክርስቶስ መድኃኒታችንን ኢየሱስ ክርስቶስን በሥጋ ወልደሽልናልና ወኃይል ቃል ዘእምአብ ቅድመ ዓለም ህልው ቅድመ ዓለም የነበረ ከአብ ባህሪ ዘእምባሕሪ አካል ዘእምአካል የተወለደ ተቀዳሚ ተከታይ የሌለው አካላዊ ቃል አባርሶ ባህሪውን በሥጋ ቢሰውር ወነሣ እምኔኪ አርአያ ገብር ከአንቺ አርአያ ገብርን ቢነሳ መድኃኒታችንን ኢየሱስ ክርስቶስን ወልደሽልናልና አንድም ቅድመ ዓለም ህውእ የሚሆን አካላዊ ቃል ሀባርሶ ባህሪውን በሥጋ ሰወረ። ወነሣ እምኔኪ አርአያ ገብር ካንቺም ሀየሰ ወረሰ ከብረ ተለአለ ነክሰ መባልን ገንዘብ አደረገ። ሰአሊ ለነ ቅድስት ሀየሰ ወረሰ ከብረ ተለአለ ነክሰ ከሚባል ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። ወአንቺ ዳግሚተ ሰማይ ዲበ ምድር ከምድር በላይ ያለች ሁለተኛ ሰማይ አንቺ ነሽ። አንድም ከምድር በላይ ያለች ጠፈር ባለ እንጀራን ሆንሽ። ወላዲተ አምላክ ዘእንበለ ርኩስ አደፍ ጉድፍ ሳይኖርብሽ አምላክን የወለድሽው እመቤታችን ሰረቀ ለእምነኪ ፀሐየ ጽድቅ ጌታ ካንቺ ተወልደዋልና ወለድኪዮ በከመ ትንቢተ ነቢያት ይወርዳል ይወለዳል ብለው እንደተናገሩ ዘእንበለ ዘር ወይ ሙስና ዘር ምክንያት ሳይሆንሽ መለወጥ ሳያገኝሽ ወልደሽዋልና ሰአሊ ለነ ቅድስት ምክንያት ሳይሆንሽ ከወለድሽው ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አንቲ ውእቱ ደብተራ እንተ ትሰመይ ቅድስተ ቅዱሳን ከተለየ የተለየሽ ከከበር የከበርሽ ደብተራ አንቺ ነሽ።
ወሴታ ታወት በወርቅ ልቡጥም ኩሌ ወሴታ ጽላተ ኪዳን ሕግ የተጻፈባት ኪዳን ያለብሽ መሶወርቅ እንተመናው መና ያለበት መሶወርቅ ያለብሽ ዘውት ወልደ እግዚአብሔር መጽሐ አደረ ማርያም ድንግል ይኸውም ሰው ሆኖ በማኅፀንሽ ያደረ ወልደ እግዚአብሔር ነው። ደብተራ የእመቤታችን ምሳሌ፣ ቅድስት የነሷ ምሳሌ፣ ቅዱሳን የአራቱ ባህርያት ታወት የመንፈስ ቅዱስ ጽላት የልቡናዋ ቃሉ በመንፈስ ቅዱስ የተገለጸላት ምስጢር አንድም ቅዱሳን ስጋና የነፍስ ስጋዋና የነፍሷ ቅድስት የልቡናዋ ታወት የማኅፀኗ ጽላት የተስቤት ቃሉ የመለኮት ምሳሌ ዘንበለ ተሰዋ ምን ያቃላ አካላዊ ቃል ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። ወለደት ተወሳለ መንጉስ ስብሐት የክብር ባለቤት እርሱን በዚህ ዓለም ወለደችው። ነጻ አድኃነነ ሰው ሆኖ ያዳነን ትየሳህ ገነት እመበግ ነባቤ ነባቤት በግ እናቱ ትየሳህ ደስ ይላታል። ኢነባቢያን አባጋ አለና ከዚያ ላይ በግ ነባቢ አለ። አንድም ሰባቱን አጽርሃ መስቀል የተናገረ አባ ሰራይሎሙ እስመ ዘያምሩ ይገብሩ ኤሎሄ ዮም ትየሉ ምስሌ ውስተ ገነት ነዋ ወልድኪ ነያ እምከ ሰማይኩ አባ ማጽን ነፍሳ ውስተ እዴከ ወይቤት ፈጸመ ኩሉ ብሎ የተናገረ ሲል ነው። ወልደ አብ ዘይነበር ለዓለም ለዘላለም ጸንቶ የሚኖረው አካላዊ ቃል ነጻ አድኃነነ ማኃጢአት ሰው ሆኖ ከኃጢአት ያዳነን። አንድም ከኃጢአታችን ፍዳ ያዳነን ሳሊ ለነ ቅዱስ ሰው ሆኖ ከኃጢአታችን ፍዳ ካዳነን ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይረሳን እንመኝልን። ተሰማች እመ ለክርስቶስ ንጉሥ እሞ ቢል በቀና ነበር የክርስቶስ እናቱ ተባልሽ። እምድረ ወለች አሁን በርቺ በድንግልና እርሱን ከወለች በኋላ ማኅተመ ድንግልናሽ ሳይለወጥ ኑረሻልና በመንክር ምስጢር ወለድች ለአማኑኤል ድንቅ በሚያሰኝ ተዋሕዶ አማኑኤልን ወለድች። አማኑኤል ማለት ሰው የሆነ አምላክ ማለት ነው። ወዝ ስም አብይ ጥቀ ወይደል ፈሊጦቶ እንዲል በበንተ አቀበች እንበለ ሙስና ስለዚህ ነገር ባለመለወጥ አጸናሽ። ሳሊ ለነ ቅዱስ ካለ ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን እንለምኝልን። አንቲ ውእቱ ሰዋስው ዘርእ ያዕቆብ እግዚአብሔር ላዕሌሁ እግዚአብሔር ላዕሌሁ ለማለት ደገመው። አንድም ራእዩን ያየበት ቅዳሜ ቀን ነው። ራእዩ የተፈጸመበት ማክሰኞ ነውና ከዚያም አነሳ። ስመጾርች በከርስች እህትም ዘይታወቅም ኩለየ እርሱንም ከመጽነስሽ አስቀድሞ እርሱንም ከጸነስሽ በኋላ እርሱንም ከመውለድሽ አስቀድሞ እሱን ከወለድሽ በኋላ በተፈቶ የማይታወቅ ማኅፀንሽ ችለሽዋልና። አንድም ሰው ከመሆኑ አስቀድሞ ሰው ከመሆኑ በኋላ የማይመረመር እሱን በተፈቶ በማይታወቅ ማኅፀንሽ ችለሽዋልና። ኮንችለነ ሳሌተ ሀበ እግዚእነ ኢየሱስ ክርስቶስ ዘተሰባምነች በእንተ መድኃኒትነ እኛን ስለማዳን ካንቺ ሰው ከሆነ ከጌታችን ከኢየሱስ ክርስቶስ ዘንድ አማላጭ ሆንሽልን። ሰዋስው ያለውን ተረጎመ። ሳሊ ለነ ቅዱስ እኛን ስለማዳን ሰው ከሆነ ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን እንለምኝልን። ናሁ እግዚእ ወፃ እምኔኪ ወብርክት ጽርሕ ንጽሕት ጽርሕ ንጽሕት ሆይ ጌታ ካንቺ ተወለደ። እርሱን በመርአዊ ከመሰለ ዘንድ እርሷንም በጽርሕ ይመስላታል። አንድም ጽርሕ ንጽሕት ዘሚልክያስ እንዲላት ያድን ኩሎ ዓለመ ዘፈጠረ በእበየ ሳይሉ ወፃ በእበየ ሳይሉ ያድን በእበየ ሳይሉ ዘፈጠረ በእበየ ሳይሉ ብሎ ይገጥመዋል። ያድን በእበየ ሳይሉ በቸርነቱ ብዛት ያድነን ዘንድ እስመ ቅኔትከ ወምልክናከ ይሬትየከ ትስሐ ላዕለ ኩሉ እንዲል። አንድም ዘፈጠረ በእበየ ሳይሉ በቸርነቱ ብዛት የፈጠረውን ወፍጥረተ ዓለም ያየምር አፍቅሮቱ ሰብአ እንዲል ሰብሖ ወንወድሶ በአፍአ በውስጥ እናመስግነው። እስመ ውእቱ ኄር ወመፍቀሬ ሰብ ቸር ሰው ወዳጅ ነውና። ሳሊ ለነ ቅዱስ ሰው ወዳጅ ከሆነ ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን እንለምኝልን። ተፈሥሒ ኦ ምልዕተ ጸጋ ድንግል ዘእንበለ ርኩስ አደፍ ጉድፍ የሌለብሽ ድንግል ምልዕተ ክብር ሆይ ተፈሥሒ ደስ ይበልሽ። ለወቅቱ ንጽሕት ክብረ ኩለ ዓለም ለሰው ሁሉ ክብር የምትሆኝ ልህቅት ንጽሕት ሞ በርሌ መርጠብ ብርጭቆ ነው። እሊህንም ተቢያ እንዳይበንባቸው ጢስ እንዳይተንባቸው ቤት ሰፍተው ሰቅለው ያኖሯቸዋል። ባወረዷቸውም ጊዜ በክቡር እጅ ይውላሉ። ለሚጠጣባቸውም ክብር ናቸው። ቤት ሰፍተው ሰቅለው እንዲያኖራቸው እመቤታችንም መንፈስ ቅዱስ አቀባም ከርሰማ ይላታልና በየጊዜውም የጸጋ ክብር ይጨመርላታልና ለሚያጠጣባቸውም ክብር እንደሆኑ ሥላሴ በእኛ ለማደራቸው ለሚጠጣባቸውም ክብር እንደሆነ እኛ ከሥላሴ ለመዋሃዳችን ምክንያት እርሷ ናትና። አንድም ልሁክተ አርጤክስስ በ3,000 መክሊተ ወርቅ የገዛት የእንቁ ጽዋ ነበረች።
በዚያች ካልጠጣ ንጉሠ ነገሥት አይባልም ነበር። የእመቤታችንም ክብሯ ፍጹም ነውና። አንድም ልዑክተ ኤልሳዕ አንቺ ነሽ። ኤልሳዕ መምህሩን ኤልያስን ሸኝቶ ሲመለስ ዮርዳኖስን ተሻግሮ ኢያሪኮ ደረሰ። ከበር የቆሙ ሕፃናት እርግ በራህ አሉት። ተናዶ 2 ድባት አስነስቶ 42 ሕፃናት አስፈጅተዋል። ከዚህ በኋላ ከከተማው ገብቶ ሰናይ ተኖረታ ለዛቲ ሀገር አለ። ቆማየ ብሔር አስተኩይ ውእቱ ነብይ እግዚአብሔር ውሃው ወላድ ቢጠጣው ያመክናል፣ መካን ብትጠጣው አንጀቷን ቆራርጦ ሆዷን በጥብጦ ይገድላታል አሉት። አዲስ ሸክላ ጨው ጨምራችሁ አምጡልኝ አለ። ነቁን አሳዩኝ አለ። ነቁን አሳዩት። ከመዚህ ይቤ እግዚአብሔር አምላከ እስራኤል ፈወስክዎ ለዝንቱ ማይ ከመአልዎ ዘይመክን ምንሁ ወዘይመውት ብሎ ከነቅ ላይ አድርጎ ጸልዮበታል። አጣምክዎ ወለጥክዎ ሲል ነው። ሸክላው የእመቤታችን፣ ጨው የጌታ፣ ምረቱ የፍዳ የመርገም ምሳሌ። ምረቱ ከውሃው እንጂ ከመሬት እንዳልተገኘ፣ ፍዳ መርገምም ከዲያብሎስ እንጂ ከአዳም ላለመገኘቱ ምሳሌ። ብርሃን ዘይትጠፍ የማትጠፋ ፋና በደብተራ ኦሪት ሙሴ አሮን በቀዳማይ ሰዓተ ሌሊት አብርተው በቀዳማይ ሰዓተ መዓልት የሚያጠፋት ፋና ነበረች። ከዚያ ሲለይ ብርሃን ዘይትጠፋ አለ። መቅረዝ ዘይትተነሳ የማትፈርስ መቅደስ አለ። እስከ ክርስቶስ ንጉሥ ታነጽ መቅደስ ወምትመዘበር ካለው ሲለይ በትረ ሃይማኖት ዘይትጸንን ምስማኮሙ ለቅዱሳን በትር ካልሁ ብሎ ዘይትጸንን አለ እንጂ የማትለወጥ የቅዱሳን ሃይማኖታቸው ሲል ነው። ሳሊለነ ሀወልኪ ሄር ወመድኃኒነ ከልጅሽ ዘንድ አማልጅን ይማረን ነው ይሳለን ውስጥ በአፍአ በነፍስ በስጋ ይቅር ይለን ዘንድ ይስራይ ኃጢአተነ ኃጢአታችንን ያስተሰርይልን ዘንድ ሳሊለነ ቅዱስ ኃጢአታችንን ከሚያስተሰርይልን ልጅሽ ጽኒት በድንግልና ሰርጉት በቅድስና እመቤታችን ጸጋውን ክብር እንዳይነሳ እንመኝልን። ቅድስት ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕት አለ ሌሎች ሴቶች ከነቢይ ከገቢር ቢነጹ ካለ አይነጹም። እርሷ ግን ከነቢይ ከገቢር ካለ ንጽሕት ናትና። ወይረክሰት እንተኒ ዘፈጠራ ድንግል በህሊና ወድንግል በስጋ እንዲል። ጽንዕትም አለ ሌሎች ሴቶች ቢጸኑ ለጊዜው ነው፣ አላ ግን ተፈጥሮ አለባቸው። እርሷ ግን ቅድመ ጸኒስ ቅድመ ወሊድ ጊዜ ወሊድ ድህረ ወሊድ ጽንዕት ናትና። ክብርትም አለ ሌሎች ሴቶች በእናከብራቸው ጻድቃንን ሰማዕታትን ወለዱ ብለን ነው። እርሷን ግን ወላዲተ አምላክ ብለን ነውና። ልዩ ማለ እናትነት ከድንግልና አስተባበራ ይዛ የምትገኝ ከእመቤታችን በቀር ሌላ ሴት የለችምና። አይኑ ቢሆን አይምሮውን ልቦውን ሳይብን አልፋ ቢሆን ለምኝልን ማለት ነው። ልመናስ ከዚያ በኋላ እንኳን በሷ በሌሎችም የለባቸውም። በቀደመ ልመናዋ የምታስምር ስለሆነ እንዲህ አለ እንጂ ይህን ሲጨርስ የያዘችው መስቀለ ብርሃን ባርካው ታድርጋለች። እርሱም ተባርኮ እጅ ነስቶ ይቀራል። አነሳስተው አስጀምረን አስፈጸመን። ለእግዚአብሔር ከአምላካችን ክብር ምስጋና ይግባው። አሜን።